በኢትዮጵያ በየቀኑ 3.4 ሚሊዮን ሊትር ቢራ ይጠጣል። ወደ አሜሪካ ስንሻገር ደግሞ ነገሩ ይበልጥ አስገራሚ ይሆናል። አሜሪካውያን በየዓመቱ ከ6.3 ቢሊዮን ጋሎን በላይ ቢራ ይጠጣሉ። ይህ ማለት ምን ማለት መሰላችሁ? 9000 የኦሎምፒክ መዋኛ ገንዳዎችን መሙላት ይችላል። በዓለማችን ላይ ሌላ የአልኮል መጠጥ ልክ እንደ ቢራ አይጠጣም። ታዲያ ይህ ሁሉ ግዙፍ ፍጆታ የሚመረተው ከስንት አይነት ጥሬ ዕቃ ይመስላችኋል? ከብዙ ኬሚካሎች አይደለም፣ ከአራት መሰረታዊ ጥሬ ዕቃዎች ወይም ደግሞ ሮ ማቴሪያልስ ብቻ ነው። እነርሱም ውሃ፣ ገብስ፣ ጌሾ ወይም ደግሞ በእንግሊዝኛ ስሙ ሆፕስ እና እርሾ ናቸው። እንግዲህ ትልቁ ሚስጥር ያለው እነዚህን ጥሬ ዕቃዎች በመቀመር ወደ ቢራ መቀየሩ ላይ ነው። የቢራ ፋብሪካዎች እነዚህን በቀላሉ የሚገኙ አራት ዋና ዋና ጥሬ ዕቃዎችን ብቻ በመጠቀም እንዴት በየቀኑ ተመሳሳይ ጥራት ያላቸው ቢሊዮን ቢራ የያዙ ጠርሙሶችን ማምረት ቻሉ? ከጠመቃው ጀርባ ያለው ሳይንስ እና የጥራት ቁጥጥር ሂደት እጅግ አስገራሚ ነው። በዚህ ቪዲዮ ይህንን ሚስጥር በዝርዝር እንመለከታለን። ቢራ የሰው ልጅ የጽሕፈት ጥበብን ከመጀመሩ ቀደም ብሎ የነበረ ታሪክ እንዳለው ይገመታል። የአርኪኦሎጂ ተመራማሪዎች በሜሶፖታሚያ ከ5000 ዓመታት በፊት የነበሩ የቢራ ጠመቃ ዘዴዎችን የሚገልጹ የሸክላ ጽላቶችን አግኝተዋል። የአውሮፓውያኑ ሰፋሪዎች ይህንን ባህል በ16ኛው መቶ ክፍለ ዘመን ወደ አሜሪካ እንደወሰዱት ይነገራል። የቀድሞቹ ሰፋሪዎች በምስራቃዊ የባህር ዳርቻ በተበተኑ ትናንሽ መጠጥ ቤቶች ውስጥ ባህላዊ ቢራ ይጠምቁ ነበር። እውነተኛው መስፋፋት የጀመረው ግን በ18ኛው መቶ ክፍለ ዘመን የጀርመን ስደተኞች የላገር ቢራ ጠመቃ ዘዴን ይዘው ሲመጡ ነው። ከቤዝቦል ስታዲየሞች እስከ ጓሮ የባርበኪው ግብዣዎች ድረስ ቢራ የማህበረሰቡ ባህላዊ መጠጥ ስነ ስርዓት ሆነ። በ1920ዎቹ የነበረው የአልኮል እገዳ እንኳን ሊያጠፋው አልቻለም። እገዳው በተነሳበት ቅጽበት ቢራ ፋብሪካዎች በብዛትና ተመሳሳይ ጣዕም ያለው ምርት ለማምረት በሚረዱ መሳሪያዎች በከፍተኛ ሁኔታ ወደ ስራ ተመለሱ። የቢራ ማምረት ሂደት የሚጀምረው ገብስ ከገበያና ከአርሶ አደሩ በመሰብሰብና ብቅል በማዘጋጀት ነው። የጭነት መኪናዎች ከገበያ እና ከገበሬው የተሰበሰበውን ገብስ ከቤት ከፍታ በላይ ወደሚረዝሙ መጋዘኖች በማጓጓዝ ያራግፋሉ። በመጋዘኖቹ ውስጥ ገብሱ ለ2 ቀናት በውሃ እንዲረጥብ ይደረጋል። የገብስ ፍሬዎቹን ኤንዛይሞች ለማነቃቃት በሚበቃ መልኩ ብቻ ጥቂት እንዲበቅሉ ይደረጋል። ይህም ክንውን በኋላ ላይ ከገብሱ ውስጥ ስኳር በቀላሉ ለማግኘት ይጠቅማል። ሙቅ አየር በሚያዘዋውሩ ማድረቂያዎች አማካኝነት የብቅሉ እድገት እንዲያቆም ይደረጋል። በዚህ የማድረቅ ሂደት ላይ በአካባቢው ያለው አየር ልክ እንደተጠበሰ ዳቦ የሚመስል መዓዛ ባለው ሽታ ይሞላል። በመጨረሻም ይህ የደረቀው ብቅል ተፈጭቶ ሻካራ ዱቄት የሚሆን ሲሆን በትናንሽ ስህተቶች ምክንያት ብቻ በሚሊዮን የሚቆጠር የመጠጥ ጠርሙሶች ጣዕም ሊቀይር ስለሚችል እያንዳንዱን ጭነት በጥንቃቄ የሚለኩ ትክክለኛ ሚዛኖች ጥቅም ላይ ይውላሉ። ይህ ሻካራ ዱቄት የመዋኛ ገንዳዎችን ወደሚያህሉ ትላልቅ የብረት ማብሰያ በርሜሎች ወይንም ደግሞ መሽተን ውስጥ ይሞላል። ከዛም የፈላ ውሃ በመጨመር ሙቀቱን ወደ 150 ዲግሪ ፋራናይት አካባቢ ያደርሰዋል። በዚህን ጊዜ ኤንዛይሞች የተፈጨው የብቅል ዱቄት ውስጥ ያለውን ስታርች በእርሾ ሊበላ ወደሚችል ስኳር ይቀይሩታል። ከ1 ሰዓት በኋላ ወርት የሚባለው ጣፋጭ ፈሳሽ ወደ ማጣሪያ በርሜል ይገለበጣል። የተረፈው የገብስ ገለባ ደግሞ ለከብቶች መኖነት ጥቅም ላይ እንዲውል ይደረጋል። ጣፋጩ ወርት በመቀጠል ከ1 ሰዓት በላይ ወደሚፈላበት መቀቀያ ወይም ማሞቂያ ይገባል። ድብልቁ እየፈላ ያለ ለቢራው መራራነትንና ልዩ መዓዛን የሚሰጠው ጌሾ የሚጨመርበት ሲሆን በመቀጠልም የተፈጠረው መራራ ወርት በማቀዝቀዣዎች ወይም ደግሞ ሂት ኤክስቼንጀርስ አማካኝነት ከፈላበት ከፍተኛ ሙቀት በፍጥነት ወደ 25 ዲግሪ ሴልሺየስ ሩም ቴምፕሬቸር እንዲወርድ ይደረጋል።
ይህ የማቀዝቀዝ ሂደት ለማብላላት የሚጨመረውን እርሾ በሕይወት ለመቆየት እጅግ አስፈላጊ ስለሆነ ነው። መራራው ወርት በመቶ ሺዎች የሚቆጠሩ ሊትሮችን ወደሚይዙ ረዣዥም የመጥመቂያ ታንኮች ውስጥ ይገባል። ከዚያም እርሾ ወይም ደግሞ ይስት ከተጨመረ በኋላ በፈሳሹ ውስጥ ያለው ስኳር በእርሾው እየተበላ ወደ አልኮልና ካርቦን ዳይኦክሳይድ ይለወጣል። ይህ የመፍላት ሂደት እንደየቢራው አይነት ከ5 ቀናት እስከ 2 ሳምንታት የሚቆይ ሲሆን ሂደቱም የሙቀት መጠንንና ግፊትን በሚከታተሉ ዘመናዊ ሴንሰሮች አማካኝነት ጥብቅ ቁጥጥር ይደረግበታል። በዚህ ሂደት አዲስ የፈላው ቢራ ግሪን ቢር ተብሎ የሚጠራ ሲሆን በውስጡ አልኮል ቢኖረውም ጣዕሙ ግን ገና ሻካራና ያልተጠናቀቀ በመሆኑ ወደ ቀዝቃዛ ማቆያ ታንኮች ውስጥ ያንቀሳቅሱታል። በእነዚህ ታንኮች ውስጥ በሚቆይባቸው በርካታ ሳምንታት ውስጥ ጣዕሙ እየተረጋጋና የካርቦን መጠኑ እየተስተካከለ ይሄዳል። በመቀጠልም ቢራው አንድ የእርሾ ሴሎችን እንኳ መለየት በሚችል ማጣሪያዎች ውስጥ ስለሚያልፍ ድፍርስ የነበረው ቢራ ብራይት እና ጥርት ያለ ይሆናል። በመጨረሻም የቢራው የአልኮል መጠን፣ ቀለሙና አጠቃላይ ጥራቱ በሁሉም የምርት ታንከሮች ላይ አንድ አይነት መሆኑን ለማረጋገጥ ቴክኒሻኖች በየቀኑ ናሙናዎችን እየወሰዱ ምርመራ ያካሂዳሉ። የተጣራው ቢራ ጠርሙስ መሙያ ክፍሎች የሚሄድ ሲሆን ጠርሙሶችና ጣሳዎች በማጓጓዣ ቀበቶዎች ላይ ማለቂያ በሌላቸው ረድፎች የተንቀሳቀሱ ማሽኖች በደቂቃ እስከ 1200 ጠርሙሶችን ይሞላሉ። ክዳኖችና መለጠፊያዎችም በቅጽበት ይገጠሙላቸዋል። የተመረቱባቸውን ቀናት ማረጋገጫ በሌዘር ኮዶች የሚታተሙባቸው ሲሆን በትክክል ያልተሞሉ ወይም ያፈሰሱ ጠርሙሶች ግን ወዲያውኑ ሪጀክት ይደረጋሉ። በመጨረሻም ሳጥኖቹ ተደርድረውና በጭነት መኪናዎች ላይ የሚጫኑ ሲሆን ሳምንታትን የፈጀው ጠመቃም በዚህ የጠርሙስ መሙያ መስመር ላይ በጥቂት ሰከንዶች ውስጥ ይጠናቀቃል። የቢራ ጠመቃ የሳምንታት ዕድሜን ብቻ የሚወስድ ሲሆን የውስኪ ግን በዓመታት የሚቆጠር በመሆኑ በእጅዎ ያለው የውስኪ ጠርሙስ ዕድሜ ከእርሶ ሊበልጥ ይችላል። በእርግጥም አንዳንዶቹ በርሜሎች ከመቀመሳቸው በፊት ለ20፣ 30 አልፎ ተርፎም ለ40 ዓመታት ሳይነኩ ይቆያሉ። በውስኪ ዝግጅት ሂደት ውስጥ ትዕግስት ምርጫ ሳይሆን ግዴታ ነው። ውስኪን የሚገልጸው ዋናው ጥሬ ዕቃ ሲሆን የኦክ እንጨትና ጊዜ አብረው የሚፈጥሩትን አስማት መተካት የሚችል ምንም አይነት ማሽን የለም። በአሁኑ ወቅትም የኬንታኪ የዲስትለሪ ማህበር መረጃ እንደሚያሳየው በመላው ዩናይትድ ስቴትስ ከ37 ሚሊዮን በላይ የውስኪ በርሜሎች እንደዚህ አይነት መጋዘኖች ውስጥ እየበሰሉ ይገኛሉ። ውስኪ በ17ኛው መቶ ክፍለ ዘመን ከሰፋሪዎች ጋር አትላንቲክን ተሻግሯል። የአየርላንድ እና የስኮትላንድ ስደተኞች የናስ ወይንም ደግሞ ኮፐር ስቲልስ ማጣሪያዎችን እና የአዘገጃጀት ዘዴዎችን ወደ ድንበር ይዘው መጡ። የኬንታኪ አፈር ለበቆሎ ተስማሚ ነበር። በኖራ ድንጋይ የተጣራው ውሃ ደግሞ ንጹህ መጠጥ ሰጠ። መጠጡ እጅግ አስፈላጊ ከመሆኑ የተነሳ በላዩ ላይ የተጣለው የፌዴራል ታክስ በ1794 የውስኪ አመፅን ቀስቅሷል። ገበሬዎች ተቃወሙ። ይህም መጠጡ የቅንጦት ሳይሆን የመኖር ህልውና መሆኑን አሳየ። በ1920ዎቹ የነበረው እገዳ የእጅ ጥበቡን ሊያጠፋው ተቃርቦ ነበር። ነገር ግን እገዳው ከተነሳ በኋላ የቤተሰብ ማጣሪያ ፋብሪካዎች ተመልሰው መጡ። የአሜሪካ ውስኪም እንደ ባህላዊ ምልክት እና ዓለም አቀፍ የውጭ ንግድ ምርት እንደገና አገገመ። የውስኪ ማምረት ጉዞ የሚጀምረው ከእህሎች ነው። በቆሎ፣ አጃ፣ ስንዴና ገብስ በጭነት መኪናዎች ተጭነው ፋብሪካ ይገባሉ። እያንዳንዱ እህል እንደደረሰ ጥራቱና እርጥበቱ በጥንቃቄ ይለካል። ከዚያም ወፍጮዎች ውስጥ ገብቶ ሻካራ ዱቄት እስኪሆን ድረስ ይፈጫል። ይህ የተፈጨው እህል ድብልቅ ማሽ ቢል ይባላል። እዚህ ጋር ነው ትልቁ ሚስጥር ያለው። አዘገጃጀቶቹ በጥብቅ ሚስጥር ነው የሚጠበቁት።
ምክንያቱም አጃው ለውስኪው የቅመም ጣዕም ይሰጠዋል፣ ስንዴው የፈሳሹን ጸባይ ያለሰልሰዋል፣ ገብሱ ደግሞ ዲፕ የሆነና የከረረ ጣዕም ያላብሰዋል። በዚህ ውህድ ላይ የ1% ለውጥ እንኳ ቢደረግ የመጨረሻውን የውስኪ ጣዕም ሙሉ በሙሉ ይለውጠዋል። ድብልቁ ከተፈጨ በኋላ ማጓጓዣዎች ዱቄቱን ወደ ግዙፍ ማብሰያ ታንኮች ይወስዱታል። በማብሰያዎቹ ውስጥ እህሉ ከፈላ ውሃ ጋር ይደባለቃል። ውህዱ ልክ እንደ አጥሚት እየተንተከተከ ለሰዓታት ይበስላል። በዚህ ጊዜ ክፍሉ ሙሉ በሙሉ አዲስ የተጋገረ ዳቦ መዓዛ ሽታ ይሸታል። ይህ እንፋሎት የሚተፋ ድብልቅ ቀጥታ ወደ ግዙፉ የማብለያ ወይንም ደግሞ ፈርመንቴሽን ታንኮች እንዲፈስ ይደረጋል። አንዳንዶቹ ታንኮች ከ100 ዓመት በላይ ዕድሜ ካለው የሳይፕረስ እንጨት የተሰሩ ናቸው። ሌሎቹ ደግሞ ከማይዝግ ብረት ወይም ደግሞ ስቴንለስ ስቲል የተሰሩ ይሆናሉ። እዚህ ላይ እርሾ ወይም ይስት ሲጨመርበት ውህዱ በድንገት ሕይወት ይዘራል። አረፋው ይገነፍላል። የካርቦን ዳይኦክሳይድ ጋዝ ይፍለቀለቅበታል። ሙቀቱ በከፍተኛ ፍጥነት ስለሚጨምር እርሾው እንዳይሞት ታንኮቹ በዙሪያው ባሉ ማቀዝቀዣዎች መቆጣጠር ግድ ይላል። ከ3 እስከ 5 ቀናት በኋላ ያ ጣፋጭ ድብልቅ ወደ የዲስቲለሪ ቢራ ይለወጣል። ኮምጣጣ ድፍርስና ከ8 እስከ 10% አልኮል የያዘ ፈሳሽ ይሆናል። ይህ ገና ወደ ውስኪነት ለመቀየር ግማሽ መንገድ ላይ ያለ ፈሳሽ ቢሆንም ጣዕሙን ለመቅመስ የሚደፍሩ ጥቂቶች አይደሉም። ከዚህ በኋላ ፈሳሹ ወደ ናስ ማጣሪያዎች ወይንም ደግሞ ኮፐር ስቲልስ ይገባል። እሳት ሲነድበት አልኮሉ ተኖ ሲወጣ ውሃውና አተላው ወደ ኋላ ይቀራሉ። ያትነት ተመልሶ ሲቀዘቅዝ ንጹህና ነጭ ፈሳሽ ይገኛል። ነገር ግን ይህን ንጹህ ፈሳሽ ገና ውስኪ ለመባል አልበቃም። ሰራተኞች ፈሳሹን ወስደው በውስጣቸው በእሳት በተለበለቡ አዳዲስ የኦክ እንጨት በርሜሎች ውስጥ ይሞሉታል። በበርሜሉ ውስጥ የሚለኮሰው እሳት በእንጨቱ ላይ የከሰል እና የካራሜል ንብብሮችን ይፈጥራል። በርሜሎቹ ከወቅቶቹ መለዋወጥ ጋር አብረው ወደሚተነፍሱ መጋዘኖች ይጋዛሉ። በበጋው ሙቀት ፈሳሽ እየሰፋ ወደ እንጨቱ ውስጥ ይገባል። በክረምት ቅዝቃዜ ደግሞ ወደ ኋላ ያፈገፍጋል። በእያንዳንዱ የዓመት ዑደት ውስኪው ከእንጨቱ ውስጥ ቀለሙን ያጠነክራል። የቫኒላ፣ የቅመም እና የጭስ ጣዕሞችንም እየመጠጠ ያድጋል። እዚህ ጋር ጊዜ ማሽኖች ሊተኩት የማይችሉት ዝምተኛው ባለሙያ ይሆናል። ዓመታት ካለፉ በኋላ ዋናው የውስኪ ቀማሚ ማስተር ብሌንደር ምርቱ መድረሱን ሲያረጋግጥ በርሜሎቹ ወጥተው ናሙና ይወሰድባቸዋል። አንዳንዶቹ ልዩ የሆኑት ከአንድ በርሜል ብቻ ተቀድተው ሲንግል ባረል ለገበያ ይቀርባሉ። አብዛኞቹ ግን ወጥ የሆነ ጣዕም እንዲኖራቸው ከመቶዎቹ ከሚቆጠሩት በርሜሎች ጋር ይቀላቀላሉ። የአልኮል መጠኑ 40% ወይም 50% እስኪደርስ ድረስ በንጹህ ውሃ ይበረዛል ወይንም ደግሞ ዳይሊዩት ይደረጋል። ከመታሸጉ በፊትም የእንጨት ከሰል ፍንጣሪዎችን ለማስወገድ በጥንቃቄ ይጣራል። በመጨረሻም በራስ ሰር በሚሰሩ ዘመናዊ ማሽኖች በደቂቃ በመቶዎች የሚቆጠሩ ጠርሙሶችን ይሞላሉ። ክዳኑ ይታሸጋል፣ መለጠፊያ ይደረጋል፣ የጥራት ኮድ ይታተማል። በጥቂት ሰዓታት ውስጥ ሳጥኖች ተደርድረውና ተጠቅልለው ወደ መላው ዓለም ይላካሉ። ውስኪ ለመድረስ 10 ዓመታት ሲፈጅ እንደ ኮካ ኮላ ያሉ መጠጦች ግን በጥቂት ደቂቃዎች ውስጥ ይፈበረካሉ። ይሁን እንጂ የኮካ ኮላ አዘገጃጀት መመሪያ እስከ ዛሬ ድረስ በዓለም ላይ ካሉት በጣም ጥብቅና ሚስጥራዊ ፈጠራ ጥበቦች አንዱ ነው። አሁን ደግሞ ወደ ዓለማችን ትልቁ የንግድ ሚስጥር እንለፍ። ይህ የምታዩት አዘገጃጀት በአሜሪካ አትላንታ በሚገኝ ጥብቅ ካዝና ውስጥ ነው የሚቀመጠው። በታሪክ ውስጥ እጅግ ውድ ከሆኑ የንግድ ሚስጥሮች አንዱ ነው። በምድር ላይ ይህንን ቀመር ሙሉ በሙሉ የሚያውቁት ጥቂት የተመረጡ ሰዎች ብቻ ናቸው። ያም ሆኖ ግን ከዚያ ድብቅ ቀመር በመነሳት በዓለማችን ላይ በጣም የታወቀው መጠጥ ይመረታል።
በኮካ ኮላ ኩባንያ መረጃ መሰረት በየቀኑ ብቻ ከ1.9 ቢሊዮን በላይ መጠጦች በመላው ዓለም ጥቅም ላይ ይውላሉ። ታዲያ እንዴት ከብረት በሮች በስተጀርባ የተቆለፈ ሲራፕ ከፋብሪካ መስመሮች ወደሚወጡ ቢሊዮን የሚቆጠር ጠርሙሶች ይቀየራል? መልሱን ለማግኘት አብረን እንቆይ። ታሪኩ የሚጀምረው በአትላንታ በ1886 ነው። ጆን ፔምፐርተን የተባለ የመድኃኒት አቅራቢ በአካባቢው በሚገኝ ፋርማሲ ውስጥ የሚሸጥ ልዩ ማርማላታ ወይንም ሲራፕ ፈጠረ። በወቅቱ መጠጡ የኮካ ቅጠል ጭማቂና የኮላ ፍሬ ጣዕም ስላለው የመድኃኒት ቶኒክ ተብሎ ነበር የሚተዋወቀው። ደንበኞች ጣዕሙን በጣም ወደዱት፣ ፍላጎቱም በፍጥነት ናረ። በ19ኛው መቶ ክፍለ ዘመን መጀመሪያ ላይ ኤሳ ካንድለር የተባለ ብልህ ነጋዴ ኮካ ኮላን ገዝቶ ወደ ትልቅ ብራንድ ቀየረው። ሰፊ የማከፋፈያ መረብ ዘረጋ፣ መጠጡንም እንደ ንጹህ ማነቃቂያ ማስተዋወቅ ጀመረ። በሚቀጥለው ክፍለ ዘመን ኮካ ኮላ ዓለምን አዳረሰ። በሁለተኛው የዓለም ጦርነት ወቅት ለወታደሮች ከሚሰጠው ስንቅ ጀምሮ እስከ ኦሎምፒክ ስፖንሰርሺፕ ድረስ መጠጡ የአሜሪካ ዓለም አቀፍ ምልክት ሆነ። እያንዳንዱ የኮክ ጠርሙስ የሚጀምረው ከዚሁ ሲራፕ ነው። ጥበቃ በሚደረግለት ልዩ ክፍል ውስጥ ሰራተኞች ስኳር፣ የካራሜል ቀለም፣ ካፌን እና የተፈጥሮ ጣዕሞችን ያዋሃዳሉ። መርሸንዳይዝ 7X በመባል የሚታወቀው ትክክለኛው ውህደት ግን ፍጹም የንግድ ሚስጥር ነው። ጥሬ ዕቃዎቹ ጥብቅ ክትትል ባለበት ሁኔታ ነው ፋብሪካ የሚገቡት። አዘገጃጀቱም ለማንኛውም ተራ ሰራተኛ ከፊል ቀመሮች ብቻ እንዲታዩ ተደርጎ በኮድ ተደብቋል። የዚህ ሁሉ ድካም ውጤት ጥቁርና የወፈረ ሲራፕ ነው። ይህ ሲራፕ ራሱ ከተቀመሰ እጅግ በጣም ጣፋጭና ጠንካራ በመሆኑ አይጠጣም። በንጹህ ውሃ ሲበረዝ ብቻ ነው ወደምናውቀው ማራኪ ኮካ ኮላ የሚቀየረው። ነገር ግን ዋናው መሰረቱ ውሃው ነው። ፋብሪካዎች ሲራፑን ከማዋሃድ ይልቅ ውሃውን ለማከምና ለማጣራት ብዙ ጊዜ ያሳልፋሉ። የሚመጣው ውሃ በበርካታ ደረጃ ማጣሪያዎች፣ በከሰልና በሪቨርስ ኦስሞሲስ ስርዓቶች ውስጥ ያልፋል። እነዚህ ዘመናዊ ደረጃዎች በውሃው ውስጥ ያለውን ክሎሪን፣ ሚኔራሎችንና ማንኛውንም ጥቃቅን ቆሻሻዎች ጠራርገው ያስወግዳሉ። ውጤቱም ፍጹም ንጹህ የሆነ ውሃ ይሆናል። ቴክኒሻኖች ጣዕሙን፣ ጥራቱንና የፒኤች መጠኑን በየጊዜው ይከታተላሉ። ውሃው ደረጃውን ካላሟላ ሙሉ ምርቱ ውድቅ ይደረጋል። ወጥነት ወይንም ደግሞ ኮንሲስተንሲ በጣም አስፈላጊ ነው። በሎስ አንጀለስ የሚገኝ ኮክ ጣዕሙ በለንደን ካለው ጋር በትክክል አንድ አይነት መሆን አለበት። ውሃው መስፈርቱን ሲያሟላ ብቻ ነው ከሲራፑ ጋር በትክክለኛ መጠን የሚቀላቀለው። የተቀላቀለው ፈሳሽ አሁን መለያ ባህሪው ማለትም ጋዙን ያገኛል። ካርቦን ዳይኦክሳይድ በከፍተኛ ግፊት ወደ ፈሳሹ ውስጥ እንዲሟሟ ይደረጋል። የሙቀት ለውጥ የአረፋውን መጠን ሊቀይረው ስለሚችል እያንዳንዱ ፋብሪካ ግፊቱን ወይም ደግሞ ፕሬሸሩን በጥንቃቄ ያስተካክላል። ጋዙ በጣም የቀነሰ ኮክ ጣዕሙን ያጣል። ጋዙ የበዛበት ደግሞ ያለ ቁጥጥር ይፈላል። የኢንዱስትሪ ስርዓቶች ሁለቱንም ሁኔታዎች እስከ ዴሲማል ድረስ ይቆጣጠራሉ። የተጠናቀቀው መጠጥ ወደ ጠርሙስ መሙያዎች አዳራሾች ይሄዳል። ከማይዝግ ብረት የተሰሩ ማሽኖች ጠርሙሶችንና ጣሳዎችን ፍጹም በሆነ ረድፎች ያሰልፋሉ። ቫልቮች ኮኩን በሚያስደንቅ ትክክለኛነት ይሞላሉ። ክዳኖች በቅጽበት ይዘጋሉ። ጣሳዎች አየር እንዳያስገቡ ሆነው ይታሸጋሉ። መለጠፊያዎችም ቦታቸውን ይይዛሉ። ሴንሰሮች እያንዳንዱን ኮንቴነር ይመረምራሉ። በትክክል ያልተሞሉ ወይም ያልታሸጉ ምርቶች በጥቂት ሰከንዶች ውስጥ አውቶማቲካሊ ውድቅ ይደረጋሉ። ፍጹም የሆኑት እሽጎች ለሳጥን ዝግጁ ይደረጋሉ። የኮክ ሳጥኖች በዕቃ መጫኛዎች ላይ ይደረደራሉ፣ በላስቲክ ይጠቀለላሉ እና በጭነት መኪኖች ላይ ይጫናሉ። ከዚያም በመነሳት ስርጭቱ መላውን ዓለም ያካልላል። ሱፐርማርኬቶችን፣ መሸጫ ድርጅቶችን፣ የነዳጅ ማደያዎችን እና ሬስቶራንቶችን በየቀኑ የምርቱን አቅርቦት ያገኛሉ።
የትኩስ ቡና መዓዛ በሚሊዮኖች ለሚቆጠሩ የዓለም ሕዝቦች የጠዋት መነሻ ደወል ነው። ከኢሜሎች መፈተሽ ወይም ከጠዋት የትራፊክ መጨናነቅ በፊት በየቤቱና በየቢሮው መጀመሪያ የሚታየው የቡና እንፋሎት ነው። ይህ ሥነ ሥርዓት የቀኑን መጀመር ያበስራል። ነገር ግን ከአረንጓዴው ፍሬ እስከዚያች የጠዋት ሲኒ ድረስ ያለው ጉዞ ቀላል ይመስላችኋል? በፍጹም! ከእያንዳንዱ የቡና መጎንጨት ጀርባ የገበሬዎች ድካም እና ውስብስብ የማምረት ሂደቶች አሉ። አሜሪካ ብቻ በዓመት ከ3.3 ቢሊዮን ፓውንድ በላይ ቡና እንደምትጠቀምስ ያውቃሉ? ዛሬ ከዘር እስከ ሲኒ ያለውን አብዛኞቹ ሰዎች የሚያስቡት በላይ ውስብስብ የሆነውንና የቡና ማምረትና ማፍላት ሂደት አብረን እንቃኛለን። እንግዲህ የቡና ታሪክ የሚጀምረው እዚሁ በእኛው በኢትዮጵያ ነው። አፈ ታሪክ እንደሚለው ካልዲ የተባለ ፍየል ጠባቂ ፍየሎቹ የአንድን ተክል ቀይ ፍሬዎች ከበሉ በኋላ ኃይል አግኝተው ሲጨፍሩና ሲዘሉ አስተዋለ። ታዲያ በ15ኛው ክፍለ ዘመን ይህ መጠጥ ወደ መካከለኛው ምስራቅ ከዚያም ወደ አውሮፓ ተስፋፋ። የቡና ቤቶችም የንግድ፣ የፖለቲካና የክርክር ዋና ማዕከላት ሆኑ። በ16ኛው መቶ ክፍለ ዘመን ሰፋሪዎች ፍሬዎቹን ወደ አሜሪካ ይዘዋቸው ሄዱ። በ20ኛው ክፍለ ዘመን ደግሞ እንደ ማክስዌል ሃውስ እና ፎልጀርስ ያሉ ብራንዶች ቡናን የቤት ውስጥ መሰረታዊ ፍላጎት አደረጉት። ዛሬ ደግሞ እንደ ስታርባክስ እና ደንኪን ያሉ ዓለም አቀፍ ግዙፍ ኩባንያዎች የዘመናት ታሪክ ያለውን መጠጥ ወደ ዕለታዊ የህይወት ስነ ስርዓት ቀይረውታል። ቡና የሚጀምረው ከፍሬው ነው። በላቲን አሜሪካ፣ በአፍሪካ እና በእስያ በሚገኙ እርሻዎች ላይ የበሰሉ ፍሬዎች በእጅ ወይም በማሽን ይለቀማሉ። ከዚያም ፍሬዎቹ ይታጠባሉ፣ ይላጣሉ፣ ይለያያሉ። ደማቅ ቀይ ቆዳው ተወግዶ ጥሬው አረንጓዴ ፍሬ ይወጣል። ፋብሪካዎች ፍሬዎቹን በመጠን በክብደትና በጉድለት ይለያሉ። አንዲት መጥፎ ፍሬ ሙሉውን የምርት ስብስብ ሊያበላሽ ስለሚችል እያንዳንዱ ጭነት ደረጃ ይሰጣል። ምርጦቹ ፍሬዎች ብቻ ናቸው ወደ ቀጣዩ ደረጃ የሚሄዱት። ትኩስ ፍሬዎች ከፍተኛ እርጥበት ስላላቸው ሳይታከሙ ቢቀሩ በፍጥነት ይበላሻሉ። ስለዚህ ወደ 11% እርጥበት እስኪደርሱ ድረስ ከደረቁ በኋላ በጆንያ ታሽገው በመርከብ በሺዎች የሚቆጠሩ ማይሎችን ይጓዛሉ። አሜሪካ ፋብሪካ ሲደርሱ ፍሬዎቹ አረንጓዴ፣ ደረቅና ለለውጥ ዝግጁ ናቸው። መቁላት ቡና የሚሆንበት ዋናው ምትሃታዊ ደረጃ ነው። የኢንዱስትሪ መቁያ ማሽኖች ፍሬዎቹን በ370 እና 540 ዲግሪ ፋራናይት መካከል በሞቁ በርሜሎች ውስጥ ያሽከረክሯቸዋል። ሙቀቱ ሲጨምር በውስጡ ያለው ስኳር ወደ ካራሜልነት ይለወጣል። ፕሮቲኖቹ ደግሞ ሚላርድ ሪአክሽን በመቀስቀስ ያንን የምንወደውን ጥልቅ መዓዛ ያመነጫሉ። ሙቀቱ ሲጨምር በውስጡ ያለው ስኳር ወደ ካራሜልነት ይለወጣል። ፕሮቲኖቹ ደግሞ ሚላርድ ሪአክሽን በመቀስቀስ ያንን የምንወደውን ጥልቅ መዓዛ ያመነጫሉ። እያንዳንዱ ጣዕም ትክክለኛ ሰከንዶችን ይፈልጋል። ሰከንዶች መብለጥ ቶን የሚቆጠር ቡና ሊያቃጥል ይችላል። አዲስ የተቆሉ ፍሬዎች በፍጥነት ይቀዘቅዛሉ። በመቀጠል እንደ ምርቱ አይነት ይፈጫሉ። ለፈረንሳይ ፕሬስ ሻካራ፣ ለጠብታ ማሽኖች መካከለኛና ለኤስፕሬሶ ደግሞ ጥቃቅን ዱቄት ይደረጋል። ማሸጊያው ደግሞ ሌላ ሳይንስ ነው። አየር የሌላቸው ቦርሳዎች እና የአንድ አቅጣጫ ቫልቮች ጋዞች እንዲወጡ ሲያደርጉ ኦክሲጅን እንዳይገባ ይከላከላሉ። ይህ ባይኖር ኖሮ የተቆላው ቡና በጥቂት ቀናት ውስጥ መዓዛውን ያጣ ነበር። ከዚህ ባለፈ ፋብሪካዎች ለመጠጣት ዝግጁ የሆኑ ምርቶችን ሬዲ ቱ ድሪንክ ያዘጋጃሉ። በመጨረሻም የጭነት መኪናዎች ቡናውን ከሱፐርማርኬቶች እስከ ነዳጅ ማደያዎች፣ ካፌዎች ድረስ በመላው ዓለም ያሰራጩታል። የሚገርመው ነገር የዕለት ተዕለት መጠጦቻችን በስተጀርባ አስደናቂ ታሪኮች አሉ። በሳምንታት ውስጥ የሚመረተው ቢራ ፋብሪካዎች ሕይወት ያላቸው ፍጥረታት እንዴት ወደ ተገመቱ የዕለት ተዕለት ተግባራት እንደሚመሩ ያሳያል። በአንጻሩ ለ10 ዓመታት የበሰለ ውስኪ ደግሞ ትዕግስት ከማንኛውም ማሽን በላይ ጣዕምን እንደሚቀርጽ ያስታውሰናል። እንደ ኮካኮላ ያሉ መጠጦች ደግሞ የሚስጥርና የፈጣን ቀመር ኃይልን ያሳዩናል።
እያንዳንዱ ምርት በጠረጴዛችን ላይ ስናየው ቀላል ይመስላል። ሆኖም ከእያንዳንዱ ብርጭቆ ወይም ሲኒ በስተጀርባ የገበሬዎች፣ የኬሚስቶች፣ የመሐንዲሶች፣ የማሽኖች እና የዘመናት ባህል ኢንዱስትሪ ቆሟል።